አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን በመጀመሪያ እርሾ ትንሽ የሱካርና ውሃ እናደርጋለን ማለት ነው። ከዛ አብረን በደንብ እንመታዋለን። እንዲህ አረፋ እስከሚሆን ድረስ ከመታነው በኋላ ዱቄታችን የሚበቃንን ያክል እንጨምራለን ማለት ነው። ዛሬ የውሃ ዳቦ ላሳያችሁ ነው የመጣሁት። ትንሽ ዘይት፣ ትንሽ ጥቁር አዝሙድ ማለት ነው። አሸት አሸት አድርገን ለሽታው ቆንጆ ቃናና ጣዕም ነው የሚሰጠው። አብረን እናሸዋለን በደንብ ማለት ነው። ውሃ እስከሚበቃው አክል እንጨምራለን። በመቀጠል ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉን። እኔ አበረታቱን ማለት ነው። ያው እየታየ አይደለም፣ እኔ እየሰራሁኝ እያያችሁ አይደለም ማለት ነው። አበረታቱን፣ ሌሎቹም እንዲዳረስ ላይክ ሼር አድርጎልን ማለት ነው። ማየት ያላችሁ ግን ላይክ አታረጉ ማለት ነው። ለምን የኔ ውዶች? አሁን በዚህ መልኩ በደንብ አሽተን ጨርሰናል። ከእጃችን አላቀን ትንሽ ዘይት አድርገን ቀብተ ነው ላዩም እንቀባዋለን። ዘይት ለአንድ ሰዓት ያክል ናይሎን ላስቲክ ሸፍን እናስቀምጠዋለን። ከአንድ ሰዓት በኋላ ተመልሼ መጥቻለሁ። ፖዝ አድርጌው አቁሜው ነበረ። በዚህ መልኩ ደርሶልናል ማለት ነው ሊጣችን። አሁን በትራችን ዘይት እንቀባለን ማለት ነው። ከዛ በትራችን ላይ ቁጭ አድርገን ቆንጆ አድርገን ቅርጽ እናስይዘዋለን። ዘይት እየቀባን በመቀጠል በቢላዋ ቅርጽ እናወጣለታለን ማለት ነው። አለማድረግም ትችላላችሁ። እኔ ግን ደስ ስለሚለኝ አድርጌያለሁ ማለት ነው። ቀላል አሰራር ነው ማለት ነው። በድስት ነው፣ ቤታችሁ ባለቃ ነው ማለት ነው የምትሰሩት። እኔ እየሰራው እናንተ ስታዩልኝ ሞራል ይኖረኛል ማለት ነው። እናንተ እዩልኝ፣ እስከ መጨረሻው እዩልኝ ማለት ነው። በዚህ መልኩ ጨርሰናል ማለት ነው። ቅርጽ አውጥተን አሁን ድስታችን ላይ ውሃ እናደርጋለን። ትኩስ ማውጫ ብረት አለን አይደለ? በሱ ላይ ደግሞ እናስቀምጠዋለን ማለት ነው። እኔ ቀዝቃዛ ነው አልለኮስኩትም ኦቨኑ፣ ምክንያቱም እንዳያቃጥለኝ ብዬ አልለኮስኩትም። ለአንድ ሰዓት ያክል
እናበስለዋለን ማለት ነው ከድነን። ያው ፖዝ እያረኩ ነው እንዳይረዝምባችሁ ቪዲዮ ብዬ ማለት ነው። ያው አሁን በዚህ መልኩ በስሎ ወጥቶልናል ማለት ነው። እስቲ እናየዋለን። ጀርባው ይመስላል፣ ፊት ለፊቱ ይመስላል። ቆንጆ ሶፍት የሆነ ዳቦ ነው የሚወጣው። ማሻአላህ አያችሁት? ቆንጆ ድርቅ ያለ ሶፍት ዳቦ ነው የሚወጣው ማለት ነው። ማሻአላህ ሌላኛውም በዚህ መልኩ አያችሁት? ፍርፍር ያለ ቆንጆ ዳቦ ነው የወጣው ማለት ነው። ማሻአላህ ሳህናችን ላይ አድርገን መብላት ነው ሰርታችሁ